በዚህ በአንደኛው ክፍለ ዘመን ኮምፒውተር በእያንዳንዱ የቀን ከቀን ስራችን ኦልሞስት የህይወታችን አካል ሆኗል። ማለት በስራ ቦታችን፣ በትምህርት ቤታችን፣ በቤታችን ኤቭሪዌር ኮምፒውተር አለ። የኮምፒውተር ተጠቃሚዎች ነን። ይሁን እንጂ የኮምፒውተር ተጠቃሚ እንሆን እንጂ ኮምፒውተር ምን ማለት እንደሆነ፣ ኮምፒውተር ምን አይነት አካላቶች እንዳሉትና ኮምፒውተር እንዴት እንደሚሰራ ሜቢ ዲቴል ላናውቅ እንችላለን። የዚህ ቪዲዮ ዋና ዓላማ ደግሞ ኮምፒውተር ምን ማለት ነው፣ ጀስት ኮምፒውተር ያሉት ክፍለ አካላቶች ምን ናቸው፣ ፕላስ ደግሞ እያንዳንዱ የኮምፒውተር አካል ለምን ይጠቅማል፣ ኮምፒውተር እንዴት ይሰራል የሚል ጀነራል የሆነ ትምህርት ለመስጠት ነው። በፓርት ዋን ሁለተኛ ቪዲዮ ነው። በፓርት ዋን ላይ ኮምፒውተር ምንድን ነው፣ የተለያዩ የኮምፒውተር አይነቶች አሳይቼ ነበር። በዚህ ቪዲዮ ደግሞ የኮምፒውተር ክፍሎች አሳያቸዋለሁ። ፕሮባብሊ የዴስክቶፕ ኮምፒውተር ወይም ደግሞ ላፕቶፕ ኮምፒውተር ክፍሎቹ ምን ናቸው ማለት ማይክሮ ኮምፒውተር በሚባል የኮምፒውተር አይነት የሚከፈሉ ናቸው እነዚህ። ዴስክቶፕ ኮምፒውተር ውስጥ ያሉ በብዛት በኦፊሳችን በቢሮችን ማለት ነው፣ ፕላስ በቤታችን በተለያየ ቦታ በብዛት የምናገኘው ፖፑላር የሆነ የኮምፒውተር አይነት ነው። ምን ዋና ዋና አካላቶች አሉት የሚል ሀሳብ በዚህ አሳያቸዋለሁ ማለት ነው። ወደ ቪዲዮ እንሂድ። እሺ እንግዲህ ትምህርቱ ከዚህ ነው የሚጀምረው። እንዳልኳችሁ ሁለተኛ ቪዲዮ ነው። የሁለተኛ ቪዲዮ ነው። አንደኛ ቪዲዮ ሰርቼ ነበር። ይህ ፓርት ነው፣ መሰረታዊ ኮምፒውተር ክፍሎች ወይም ደግሞ ፓርትስ ኦፍ ኮምፒውተር የሚለው እንትን ለማሳየት ነው የምሞክረው። እዚህ ላይ ቱ ሜን ፓርትስ ኦፍ ኮምፒውተር which means ማለት ኮምፒውተር ውስጥ ሁለት ዋና ዋና ክፍለ አካላቶች አሉ፣ ዋና ዋና ክፍሎች አሉት። እነርሱ ደግሞ ሃርድዌር እና ሶፍትዌር ብለን እንጠራቸዋለን። ሃርድዌር ምን ማለት ነው፣ ሶፍትዌር ምን ማለት ነው የሚለው ሀሳብ ነው በዚህ ቪዲዮ በዋናነት ማሳያችሁ። ሃርድዌር በዚህ ዲፊኒሽን ላይ እንደምታዩት the physical part of the computer that you can see and touch the external part of the computer ብለን ጀነራል እንጠራዋለን። ማለት የኮምፒውተራችን ውጫዊ ክፍል ቪዲዮ ላይ እንደምታዩት ፎቶ ላይ የትኛውም በውጭ በእጃችን ልንዳስሰው የምንችል በአይናችን የምናየው ውጫዊ የኮምፒውተር ክፍል ምን ብለን እንጠራዋለን? ሃርድዌር ብለን እንጠራዋለን። the external part of the computer we call it computer hardware or the physical part። እንደምታዩት ዲስክቶፕ ኮምፒውተር ነው ፎቶ ላይ ያለው። ይሄ ሃርድዌር ብለን እንጠራዋለን። ማውስ የሃርድዌር አንድ ኤግዛምፕል ነው። ኪቦርድ የሃርድዌር ኤግዛምፕል ነው። ሞኒተር ኦር ስክሪን የሃርድዌር ኤግዛምፕል ነው። ሲስተም ሃርድዌር ነው። ኤኒ አውትፑት ዲቫይስ እና ስፒከር እና ፕሪንተር እነዚህ ሃርድዌር ናቸው። በውጭ የምንይዛቸው በአይናችን የምናያቸው እነዚህ የኮምፒውተር ክፍሎች ሃርድዌር ብለን እንጠራቸዋለን። ሁለተኛ የኮምፒውተር ክፍል ደግሞ ምንድን ነው? ሶፍትዌር ብለን የምንጠራው ትልቅ የኮምፒውተር ፓርት ነው። ይሄም ሶፍትዌር ማለት it is a set of programs and instructions that tell a computer hardware what to do and how to perform a task። ምንድነው ሶፍትዌር ማለት a set of program የፕሮግራም ስብስብ ሆኖ ያ ሃርድዌር ብለን የጠራ ነው የኮምፒውተር ክፍል ምን መስራት እንዳለበትና እንዴት መስራት እንዳለበት የሚያዘው ውስጠኛው የኮምፒውተር ክፍላችን ነው። በእጃችን ልንዳስሰው የማንችል ነገር ግን በእጃችን ለምንዳስሰው ለሃርድዌር እንዴት መስራት እንዳለበትና ምን መስራት እንዳለበት የሚነግረው የሚያዘው ነገር ነው ማለት ነው። ልክ እጃችን በራሱ እንደማይንቀሳቀስ ማለት ማይንዳችን እንደሚያዘው ልክ እንደዛ ሶፍትዌር ደግሞ እያንዳንዱ የኮምፒውተር ሃርድዌር ክፍል እንዴት መስራት አለበት ምን መስራት አለበት የሚል ያዘዋል ማለት ነው። ሲምፕል ዲፊኒሽን የሶፍትዌር የኮምፒውተር ሶፍትዌር ምንድነው? ሶፍትዌር is a set of the part of a computer that you can touch physically ልንይዘው አንችልም። በውስጥ በስክሪን የምናየው ብቻ ነው የሚሆነው። but it makes the computer work ኮምፒውተራችን ግን እንዲሰራ የሚያደርገው ይሄ ሶፍትዌር ብለን የምንጠራው ነው። ባይ ዘ ወይ ሃርድዌር ብቻ ኖሮን ሶፍትዌር ባይኖረን ጀስት ልክ አንድ ሰው ሲሞት
መንፈሱ ተለይቶ ሲሄድ በድን ኦልሬዲ አስክሬን እንደምንለው ልክ እንደዛ ነው የሚሆነው። ኮምፒውተር ሃርድዌር ያለ ሶፍትዌር ጀስት በድን ነው፣ የሞተ ስጋ እንደሆነ ቁጠሩት። የውስጠኛው ፓርቱ ያ ሃርድዌር ምን መስራት እንዳለበት እንዴት መስራት እንዳለበት የሚናገረው ዋና የኮምፒውተር ክፍል ሶፍትዌር ብለን እንጠራዋለን። እነዚህ ሶፍትዌር ብለን እንጠራናቸው ዲቴይል ምን እንደሆኑ እናያለን ማለት ነው። ሲስተም ሶፍትዌር እና አፕሊኬሽን ሶፍትዌር ብለን ነው የምንጠራው። ሃርድዌሩም የተለያዩ ፓርቶች አሉት። ኢንፑት ዲቫይስስ ብለን የምንጠራቸው አሉ። አውትፑት ዲቫይስስ ብለን የምንጠራቸው አሉ። ስቶሬጅ ዲቫይስስ ብለን የምንጠራቸው አሉ። ሲስተም ዩኒት ብለን ደግሞ የምንጠራዋለን። እነዚህ ዲቴይል በሶስተኛ ቪዲዮ አሳያችኋለሁ። ኦልሬዲ በፓርት 1 እንደተናገርኳችሁ ይሄ በተከታታይ የሰራሁት ኤፒሶድ ስለሆነ ይጠቅማቸዋል። በተለይ ለጀማሪዎች ማለት አጥጋብ የሚባል ሙያ የምትጨብጡበት ትምህርት ነው እየሰራሁ ያለሁት። እንድትከታተሉኝ ያሳስባለሁ። ፕላስ ደግሞ የህትመት ቤት ነው የምሰራው እኔ። የህትመት ቤት ስራ መማር የምትፈልጉ ሰዎች በዚሁ ቀጥዬ አስተምራለሁ። ስለነበረን ጊዜ በጣም አመሰግናለሁ። ቴንክ ዩ ቬሪ ማች